መጥ ወጣቶች በአነ ምክንያት ተናክለው ተዛ መጣው ዝም ምን አይነት ችግር ሊያጋጥማቸው ይችላል? ወል እንግዲህ ከገጠር ወደ ከተማ የሚገቡ ወጣቶች በተለያየ ትላልቅም ሆነ ትናንሽ ችግሮች ፈተናዎችን አልፈው ነው ወደ ከተማ የሚገቡት። ከተማ ሲገቡ እንግዲህ እንደሚታወቀው በጣም ብዙ የማያውቁት ነገር ነው የሚጋፈጡት። ከዛ ውስጥ አንዱ ኢንቫይሮንመንት ነው ያውቁትም። በከተማው ውስጥ ያለው ኢንቫይሮንመንት ትላልቅ ችግሮች ይገጥሟቸዋል። ስራ እንዴት እንደሚፈለግ ምን ስራ እንዳለ የከተማው አኗኗር ዘይቤ ያውቁትም እና ከዛ ውስጥ ለነሱ ይጠቅማቸዋል የሚሉትን ነጥዬ ላሳይሽ። አንድ ከገጠር ወደ ከተማ 10ኛ ክፍል ላይ ወድቀው ሊሆን ይችላል፣ ትምህርት አቋርጠው ሊሆን ይችላል፣ 12ኛ ክፍል ወደ ዩኒቨርሲቲ የሚያስገባ ነጥብ ሳይመጣላቸው ቀርቶ ሊሆን ይችላል። ወደ ከተማ ፍልሰት በሚያደርጉበት ጊዜ ማድረግ ያለባቸው ምንድነው? ትልቅ የሆነ ደሞዝ፣ ትልቅ የሆነ የቀን ገቢ ማሰብ የለባቸው። ዋናው ቁም ነገር ምንድነው መስራት ያለብኝ? በቃ ከተማ ስገባ 12ኛ ክፍል ወድቅ ያለው አይደለ ወይም ነጥብ አልመጣልኝም ወይም ደግሞ ተብሎ ተስፋ መቁረጥ የለም። በቃ የቀን ሰራተኛ ነኝ ብሎ ነገር ማሰብ የለም። ስለዚህ ማድረግ ያለባቸው ምንድነው? ወደ ከተማ ሲገቡ ሌላ እቅድ፣ ሌላ ህይወት፣ ቀጣይ የሆነ ነገር አቅደው መንቀሳቀስ ነው ያለባቸው። ከዛ ውስጥ አንዱ እኔ በቃ ሹፌር ነው መሆን ያለብኝ፣ እኔ ማናጀር ነው መሆን፣ የባንክ ማናጀር መሆን ይችላል፣ መማር ይችላል፣ ትምህርትን ኤክስፒሪየንስን ማሳደግ ይችላል፣ አይ እኔ አስመጭና ላኪ መሆን ይችላል፣ አይ እኔ ፋብሪካ ባለቤት መሆን ይችላል ብሎ ነድፈው መንቀሳቀስ ይችላል። ይሄን ካደረጉ በአጭር ጊዜ ስኬታማ የሚሆኑበት ምንም መንገድ የለም ብሎ በትክክል ነው አስረግጬም ነገርሽ ነገር። ብዙዎች ላይ የሚታየው ግን ኢንቫይሮንመንቱ በተለይ ከተማ ያለው ካልቸር ስለማያውቁት ቶሎ ብለው ዝቅ ያለ ደረጃን አድርገው ሰርቫይቭ ለማድረግ ነው። እንደዛ ከማድረግ ይልቅ ተቀጥረው ልምድን ማዳበር መቻል አለባቸው። ትናንሽ ስራዎችን ሰርተው የቀን ገቢ አግኝተው ዳቦ በልተው እንጀራ በልተው ከማደር ይልቅ ዝቅ ብለው ሰርተው ተቀጥረው በነፃም ሊሆን ይችላል። እንደ ለምሳሌ አንድ ከገጠር ወደ ከተማ የሚገባ ወጣት በቀጥታ ወደ ከተማ ገብቶ የሆነ ቦታ ላይ የቀን ሰራተኛ ዴሊቨሪ ከመሆን ይልቅ የአንዱ ሱቅ ተላላኪ ቢሆን የተሻለ ልምድ ነው። ይሄን አስረግጬ ነው የምነግርሽ። ምክንያቱም ምንድነው የቀን ሰራተኛ ሆነ ማለት በአመቱም የቀን ሰራተኛ ነው የሚሆነው። የሱቅ ላይ ግን ተቀጥሮ ግን በመሰረታዊነት ተላላኪ ወይም ደግሞ ቁርሱን ምግቡን ችለውት እንኳን በነፃ ረዳት እንዲያደርጉት ቢፈቀድ ግን ልጁ ባለሱቁ አንድ እና ሁለት ከሆነ ሶስተኛው ባለሱቅ እሱ ነው ብታምነኝ ባሻል። የሆቴል ማኔጅመንት ረዳት አስተናጋጅ ቢሆን ነገ ሆቴል ለመክፈት፣ የካፌ ቤት ረዳት ቢሆን ነገ፣ ሴትም ከሆነች እንደዚሁ ወጥ ቤት ቢሆን ነገ ሼፍ ማትሆንበት ምንም ማኔጀር ማትሆንበት ምንም ደረጃ፣ የፋብሪካ አስተዳዳሪ፣ የህንጻ አስተዳዳሪ ማትሆንበት ምንም ደረጃ የለምና ከገጠር ወደ ከተማ ለሚገቡ ወጣቶች የምመክረው ነገር ቢኖር ምንድነው ተቀጣሪነትን ሳይሆን የቀን ሰራተኛነትን መናቅ አለባቸው። ይሄ የኔ ልምድ የኔ ኤክስፒሪየንስ ነው ማጋራቸውና በዚህ መልኩ ቢሰሩ ልምድን። በመቀጠል ኢትዮጵያ ውስጥ ወጣቱ ምን መስራት ይችላል? መልካም፣ በጥሩ ጥያቄ ነው። አሁን ኢትዮጵያ ውስጥ በጣም ስራ አለ፣ ይገርምሻል። በጣም ስራዎች አሉ። ትውልዱ ስራ ሳይነክ ከሰራ ስራዎች አሉ። በሁሉም ቦታ ሰራተኛ ይፈልጋል። ከቤት ሰራተኛ ጀምሮ ስራ አለ። ስለዚህ ትውልዱ አሁን ከፍ ያለ ገንዘብ ሳይሆን የእቁብ ባህልን በማዳበር ጠንክሮ የመስራትን ባህል በማዳበር እንዲሁም ደግሞ የቴክኖሎጂ በተለይ አሁን ኤአይ የሚባለውን ቴክኖሎጂ ተጠቃሚ በኤአይ እንደ አንድ ረዳት እንደ አንድ አጋዥ አድርጎ ቢጠቀመው ትልቅ ለውጥ ያመጣበታል ብዬ አምናለሁ። ሌላው የፈጠራ ስራ ነው። ይሄ ዲስኩር ፖለቲከኞች የሚናገሩ ዲስኩር አይደለም የምናገረው። ብዙ ስራዎች አሉ ያልተሰሩ። ለምሳሌ በኢትዮጵያ ውስጥ ለምሳሌ ወጣቱ ከገጠር ወደ ከተማ ከሚፈልስ ይልቅ ገጠር ውስጥ እያለ ግን በጣም ብዙ መሬቶች በአመት አንድ ጊዜ ብቻ እርሻ ታርሰው ቀሪውን ለምሳሌ አብዛኛውን ጊዜ ሰብሎቻችን የሚይዙት የፍጆታ ጊዜ ወይም የምርት ፕሮሰሱ ላይ 5 ወር 6 ወር ጊዜ ብቻ ነው የሚፈጁት እና ይህን ጊዜ ከሰጡ በኋላ ሌላውን 8 ወሩን 7 ወሩን ክፍት ነው። ያድ ጊዜ በተቃራኒው ሌላ ገልብጦ ተጨማሪ እርሻን በማፍጠር መስራት ይቻላል። ሌላው ትውልዱ ደግሞ እንደ ከአውሮፓም ከኤዥያም ከተለያዩ ሀገራት ልምድ እንደወሰደው ምንድነው ትርፍ ሰዓት ስራዎችን መልመድ ያለበት